ውድ ቅዱሳን የእግዚአብሔር ቤተሰቦች እንደምናችሁ ደህና ናችሁ ወይ? እንደገና ደግሞ ቀጥሎ ያለው ትምህርታችንን እንቀጥላለን። አሁንም እንዴት እንጸልይ በሚል ሐሳብ ላይ ነው የምንመለከተው። ቀጥሎ ያለው ንስሐ ጸሎት እናያለን። ግን አስቀድመን ጌታ እንድናገረን እንጸልይ። ጌታ ሆይ ስምህ የተባረከ ይሁን። ስለምትናገረን ቃል፣ ድምጽ፣ ሐሳቢ በጌታ በኢየሱስ ክርስቶስ ስም ይባረክ። እንድንሰማ እንድንታዘዝ እርዳን። ከፍ በል በጌታ በኢየሱስ ስም አሜን። እና የእግዚአብሔር ስም የተባረከውን ከእግዚአብሔር ቃል አንድ ስፍራ አነባለሁ። እንደዚህ ይላል ኢሳይያስ ምዕራፍ 6 ላይ ከቁጥር 1 ላይ ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን በረጅም እና ከፍ ባለ ዙፋን ላይ ተቀምጦ አየው። የልብሱንም ዘርፍ መቅደሱንም ሞልቶ ነበር። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱ ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሰረት ከጨዋዩ ድምፅ የተነሳ ተናወጠ፣ ቤቱንም ሁሉ ጤስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ጌታ እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልሁ ይላል። ከዛ ይቀጥላል እና ቀጥሎ ያለውን ሐሳብ ይናገራል። ምዕራፍ 6 ከቁጥር 1 እስከ 5 ያለው ነው ያነበብኩት። እና በዚህ ስፍራ ላይ የምንመለከተው እግዚአብሔርን በረጅም እና ከፍ ባለ ዙፋን ላይ አየሁት ይላል ኢሳይያስ። እግዚአብሔርን ባየ ጊዜ ግን እግዚአብሔር ቅዱስ እንደሆነ፣ ትልቅ እንደሆነ፣ በዙፋን ላይ የተቀመጠ ንጉሥ እንደሆነ፣ የበላይ እንደሆነ ባየ ጊዜ ግን ምንድነው የሆነው? እኔም ከንፈሮቼ የረከሱብኛል። በጣም የሚገርመው ነገር የእግዚአብሔርን ክብር ስናይ ሳንወድ ሳናውቅ የእኛን ኃጢአተኝነት እናያለን። እግዚአብሔር ትልቅ ከሆነ የእኛን ትንሽነት እናያለን። እግዚአብሔር ቅዱስ ከሆነ፣ እግዚአብሔር ጻድቅ ፍጹም ከሆነ የእኛን ፍጹም ኃጢአተኝነት እንመለከታለን። የእግዚአብሔር ቃል ኢሳይያስ ምዕራፍ 64 ላይ ጽድቃችን እንኳን የመርገም ጨርቅ ነው ይላል። በዚህ ሰዓት ይህንን ትምህርት ገና እየጀመርኩ ማንም ሰው በእግዚአብሔር ፊት ጻድቅ ነኝ ልል አይችልም። ማንም ሰው ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሎባቸዋል ብሎ ይናገራል። ልባችን ምናልባት አንተ እንዲህ ነህ የሚል ካለ በጣም ተሳስተናል። ጽድቃችን እንኳን የመጨረሻ ቶፕ ጻድቃን እንኳን ብንሆን በእግዚአብሔር ፊት እጅግ ኃጢአተኞች ነን። ለምን? ከአዳም የወረስነው ኃጢአት ያለ የተረገምን ሰዎች ነን። በክርስቶስ በኩል ነው የዳንነው። ያዳንነታችን ደግሞ ትምክህታችን ሊሆንልን አይገባም። ስለዚህ አምልኮ እግዚአብሔርን ሲያሳይ፣ ንስሐ ደግሞ እኛን ያሳየናል። ስለዚህ የንስሐ ጸሎት ከአምልኮ ጸሎታችን ቀጥሎ በሁለተኛ ደረጃ የሚመደብ የጸሎት አይነት ነው። እግዚአብሔርን በትክክል የሚያይ ሰው የራሱን ማንነት፣ ኃጢአተኝነት፣ ደካማነት፣ ቆሻሻነት፣ ነውረኝነት፣ የማይረባ ሰው መሆኑን ያያል። ስለዚህ እግዚአብሔር ልጁን ኢየሱስ ክርስቶስን ወደኛ የላከውም ከእግዚአብሔር ጋር ሪሌሽንሺፕ እንድኖረን ነው፣ እንድጠብቅ ነው። እና በተለያዩ መንፈሳዊ ቦታዎች የምታዩ እርስ በርስ መወነጃጀሎች ምንድን ናቸው ብትሉ፣ አንተ ኃጢአተኛ፣ አንተ ክፉ፣ አንተ እንደዚህ የሚሉ ሰዎች በትክክል እግዚአብሔርን ስለማያዩ ነው። ሌሎችን የሚኮንኑ ሰዎች፣ ራሳቸውን እንትን የማይሉ ሰዎች እግዚአብሔርን ማየት የማይችሉ ሰዎች ናቸው። እግዚአብሔርን ስናይ የኔ ደካማነት ይታያል። ቅድም እንደተመለከተን እንደ ሞተ ሰው ወደቅኩኝ አለ ዳንኤል። ዮሐንስም እንደዚህ እንደሞተ። ዳንኤልና ዮሐንስ ፍጹም ጻድቃን ናቸው። እግዚአብሔርን ሲያዩ ግን በጣም ኃጢአተኝነታቸው እንትን እንዳደረገ እንመለከታለን። የንስሐ ጸሎት ማለት ምን ማለት ነው? በንስሐ ጸሎት በምንጸልይበት ሰዓት አንደኛ የራሳችንን ኃጢአት መናዘዝ ነው። የራሴን ኃጢአት መናዘዝ ነው። ሁለተኛ የቤተሰብን ኃጢአት መናዘዝ ነው። ኢዮብ ምዕራፍ 1 ከቁጥር 5 ላይ ስትመለከቱ ኢዮብ በየጊዜው ንስሐ የምህረትን ጸሎት እየጸለየ ለልጆቹ መስዋዕት ያደርግ ነበር ይላል። ኖህ ለምሳሌ መስዋዕት አቀረበ ነው የሚለው። ዓለምን ወክሎ በኃጢአት የጠፋውን ዓለም እንደገና እግዚአብሔር ከአንተ ጋር ሪስቶር አድርገን ብሎ በእግዚአብሔር ፊት ዓለምን ወክሎ ንስሐ ሲገባ ነው የምናየው። እንግዲህ ምንድነው? ቤተሰብን በእግዚአብሔር ፊት ወክለን፣ ልጆቻችንን ወክለን ንስሐ እንገባለን። ወላጆቻችንን ወክለን። ሶስተኛ ቤተ ክርስቲያንን፣ ምክንያቱም እግዚአብሔር የሰጠን ኃላፊነት አለብን። የቤተ ክርስቲያንን ምእመን ስለ ቤተ ክርስቲያን ራሱ በእግዚአብሔር ፊት እንወድቃለን። ሶስተኛ ከተማችንን፣ ዞናችንን፣ ቀበሌያችንን ወክለን በእግዚአብሔር ፊት ንስሐ እንገባለን። ምክንያቱም በህብረተሰቡ ውስጥ ያለን ለእግዚአብሔር ብርሃን የምንሆን እኛ ነን።
አራተኛ አገርን ወክለን በእግዚአብሔር ፊት ንስሐ እንገባለን። ይቅርታ አምስተኛ አገርን ወክለን በእግዚአብሔር ፊት ንስሐ እንገባለን። ለሀገራችን ያለን እኛ ነን። የሀገር ኃላፊነት ያለብን እኛ ነን። ይሄ ኃላፊነት አለብን። አምስተኛ አይጉርንና ስድስተኛ አይጉራችንን ወክለን እንደ አፍሪካውያን ንስሐ እንገባለን። አፍሪካውያን በደለኞች ነን፣ ኃጢአተኞች ነን፣ እርኩሳን ነን። አፍሪካን ስንመለከት ኮራፕትድ ነን። በእግዚአብሔር ፊት ንስሐ እንገባለን። ስድስተኛና የመጨረሻ ዓለምን ወክለን፣ ምክንያቱም ዓለም መዳን አለበት። ዓለም ከእግዚአብሔር ጋር የተጣላ ነው። ለዚህ ለተጣለው ህዝብ በእግዚአብሔር ፊት እንጸልያለን። ታውቃላችሁ እግዚአብሔር በትክክል ስናመልከውና ስንናዘዝ ከእግዚአብሔር ጋር ያለን እንትናችን ሪስቶርድ ይሆናል ማለት ነው። እግዚአብሔር ይቀበለናል ማለት ነው። በዳንኤል መልእክት በትንቢተ ዳንኤል ምዕራፍ 9 ላይ ከቁጥር 1 እስከ 27 ባለው ስትመለከቱ የሚገርም ነው። ዳንኤል በእኔና በሕዝቤ ኃጢአት ስናዘዝ ይላል። በእግዚአብሔር ፊት ስለ ራሱ ኃጢአት ተናዘዘ፣ ስለ ሕዝቡም ስለ ምድሩ ስለ እስራኤል ተናዘዘ። ያንን አንብቦ ሄዳችሁ ስለ ራሱ ኃጢአት ብቻ በሚናዘዝበት ሰዓት ላይ መልአክ እየበረረ መጣና አንተ እጅግ የተወደድክ ሰው ዳንኤል ሆይ በልመናይ መጀመሪያ ላይ ትእዛዝ ወጥቷል አለ። እንደውም ዳንኤል ምንድነው የሚለው? አንደኛ መልአኩ ዳሰሰው፣ ሁለተኛ አስተማረው፣ ሶስተኛ ማስተዋልን ሰጠው። እጅግ የተወደድክ ሰው ዳንኤል ሆናል። በንስሐ የሚጸልዩ ሰዎች በእግዚአብሔር ዘንድ የተወደዱ ናቸው። እግዚአብሔር ታላቅ ምስጢርንም ደግሞ ለዳንኤል ገለጠለት። እስከ ዛሬው እንኳን ያልተገለጠ ምስጢር የዛሬ 2500 ዓመት ይኖር ለነበረ ለዳንኤል ተገልጧል። ክብር ለጌታ ይሁን። ታዲያ የንስሐ ጸሎታችን ውስጥ ያለው ሚና እጅግ ታላቅ ነው። ስለ ራሳችን ስለ ሌሎችም በእግዚአብሔር ፊት ወክለን ቆመን የምንጸልይበት ጸሎት ነው። ይሄንን እድል እናገኝ እኛ፣ ምክንያቱም የአዲስ ኪዳን ካህናት ነን። በእግዚአብሔርና በሰው መካከል የምንቆም ነን። ለራሳችንም ለቅርብ ሰዎቻችንም ለሩቅም ሰዎች። ስለዚህ ትልቅ ኃላፊነት አለብህ ወንድሜ፣ ትልቅ ኃላፊነት አለብሽ። ለራስህ ብቻ የምትጸልይ ከሆነ ሰልፊሽ ነህ፣ ራስ ወዳድ ነህ። ለሌሎች ደግሞ እንድንጮህ፣ ምክንያቱም በእግዚአብሔርና በሌሎች መካከል የምንቆም ሰዎች ነን። እሱን ደግሞ በኋላ እመጣለሁ። ሶስተኛው ደግሞ የምስጋና ጸሎት ነው። በሶስተኛ ደረጃ እንዴት ወደዚህ ታመጣለህ ልትሉ ትችላል። የመጀመሪያው ምንድነው? የአምልኮ ጸሎት ነው። ሁለተኛው የንስሐ ጸሎት ነው። ሶስተኛው የምስጋና ጸሎት ነው። የምስጋና ጸሎት የሚካሄድባቸው ምንድነው? እግዚአብሔር በተለያየ ሁኔታ እግዚአብሔርን እናመሰግናለን። አንደኛ እግዚአብሔር በነፃ ስለሰጠን በረከቶች በሙሉ እግዚአብሔር እናመሰግናለን። እግዚአብሔር በነፃ ይሄንን አየር በገንዘብ የሚገዛ ቢሆን ማን ይኖራል? ፀሐይን በገንዘብ የሚገዛ ቢሆን ማን ይገዛል? ዝናብ በገንዘብ የሚገዛ ቢሆን ማን ገዝቶ ይችላል? እግዚአብሔር ለድሃም ለሀብታምም ለእኩልም እንዱ የሰጠ የተፈጥሮ ጸጋዎች አሉ። ለምሳሌ አንዳንዶቻችሁ እኔ እኮ በጣም ቆንጆ ነኝ፣ እኔን የሚመስል ቆንጆ በዓለም ላይ የለም። ከየት መጣህ? እግዚአብሔር አይደለ ቆዳህን ያንን ቆዳ የለጠፈው? ከጥሩ አባትና እናት እንድትወለድ መርጠህ እኮ አይደለም የተወለድከው፣ እግዚአብሔር ነው። ግሩምና ድንቆኛ ተፈጥሬያለሁ ብለህ እግዚአብሔርን አክብር እንጂ አትመካ። ይሄ መልክ አለን ብላችሁ እንትን የምታደርጉ እህቶች እግዚአብሔርን እንዳትበድሉ። ከየት መጣሽ አንቺ? እግዚአብሔር ነው ድንቅ አድርጎ ውብ አድርጎ የፈጠረሽ። ሀምብል ሆነሽ እግዚአብሔርን አመስግኝ። የምትንጠባረሩ እግዚአብሔርን እንዳታሳዝኑ፣ ይልቁን አመስግኑ። ሀብታሞች አመስግኑ እግዚአብሔርን፣ ሀብታም ስላደረጋችሁ፣ ገንዘብ ስለሰጠ። ሌላው እኮ አላገኘም፣ አንተን ግን እድለኛ አደረገ። ከሀብታም ደግሞ እንድትወለድ አደረገ። ሀብታም ልጅ እንድትሆን አደረገ። ልብህ እንዳይታባይ፣ እግዚአብሔር እንዳዝንብህ። የተሰጡን ስጦታዎች በሙሉ ከእግዚአብሔር ናቸው። ዳዊት እንደዚህ አለ፣ የተቆለለ አንድ ነገርን የሚመግብ እንትን ካመጣ በኋላ ይሄ ሁሉ እኮ ከአንተ የመጣ ነው አለ። ክብር ለጌታ ይሁን። ያገኘናቸው በረከቶች በሙሉ ከእግዚአብሔር ነው። ጭንቅላት ያለን ሰዎች ከየት መጣን? እግዚአብሔር ነው ሰጠን። አንተ ከየት አድርገህ ፈጥረህ እኮ እዚህ የሆነ ቺፕስ አልከተትክም። እግዚአብሔር ነው በነፃ የሰጠህ። አዋቂ ያደረገ እግዚአብሔር ነው። ነገር የምታውቁ ስብከት የምትችሉ ሰው ከየት መጣችሁ? እንድትሰብኩ ያደረጋችሁ እግዚአብሔር ነው። ስለተሰጠን ነገር እግዚአብሔርን እናመስግን። ናቹራሊ ግፍት ለሆንበት ነገር ጌታን እናመስግን። ክብሩን እርሱ ይውሰድ። ስለዚህ እግዚአብሔርን በግልም እግዚአብሔርን በተፈጥሮ እንዲሁ በመንፈሳዊ እንደገና ደግሞ እንዲሁ በስጋ በሁሉ ስለሰጠን ቤተሰብ እናመስግን። ስለ ልጆቻችን እናመስግን። እግዚአብሔር ስለሰጠን ምግብ እናመስግን። ስለ ቁርሳችን እናመስግን። ስለ ሁሉም ነገር ስለ ልብሳችን እናመስግን።
እግዚአብሔር ነው ያደረገልን ይሄንን ሁሉ። ስለዚህ ጌታ ጸልያን ለሰጠን ነገር ደግሞ ለመለሰልን ምላሽ እናመስግነው። ሁለተኛው ጸልያን ለሰጠን ነገር እግዚአብሔር ይመስገን፣ ይገባዋል። ሁሉ ጊዜ እግዚአብሔር ይሄንን ይፈልጋል። ሁሉ ጊዜ ምስጋናን እግዚአብሔር ይፈልጋል። ጸልያን ደግሞ ላልተመለሰውም እግዚአብሔርን እናመስግን። ምክንያቱም ለምንድነው? ጸሎትን በሶስት መንገድ እግዚአብሔር ይመልሳል። ወዲያው ይመልሳል አንደኛ፣ ሁለተኛው ደግሞ ሁለተኛ ቆይቶ ይመልሳል፣ ሶስተኛ አይሆንም ይላል። ቆይቶ የሚመልሰው እግዚአብሔር ነገርን ሁሉ በጊዜው ውብ አድርጎ ሰራው ይላል መክብብ 3:11 ላይ። በጊዜ እግዚአብሔር ይሰራል። በጊዜው ውብ አድርጎ ለመስራት ነው ያቆየው። ሶስተኛው አይሰጥም። ለምን አይሰጥም? ለአንተ መቅሰፍት ስለሆነ፣ የሚያርድ ሰይፍ ስለሆነ፣ የሚገልህ መርዝ ስለሆነ እግዚአብሔር አይሰጥም። ምክንያቱም አንተን ይወድሃላ። ያንን ነገር ሰጥቶ አንተ ማጣት አይፈልግም። ያንን ነገር ሰጥቶ አንተ እንድጠፋ አይፈልግም። አንቺ እንድጠፊ አልፈልግም። ሞቼ እገኛለሁ አትበል። እግዚአብሔር የማይጠቅመንን ነገር አይሰጥም፣ የማይከብርበትን ደግሞ አይሰጥም። ምክንያቱም እግዚአብሔር በሚሰጠን ነገር ሁሉ ፓኬጅ ውስጥ የእርሱ ክብር እንትን አለ። ስለዚህ እንደዚህ ይላል እግዚአብሔር ቃል መዝሙር 50 ከቁጥር 23 ላይ ምስጋናን የሚሰዋ ያከብረኛል። የእግዚአብሔርንም የማዳን መንገድ የሚያሳይበት መንገድ በዚያ አለ። ምስጋናን ማቅረብ እግዚአብሔርን ማክበር ነው። ምስጋናን ማቅረብ እግዚአብሔርን ማክበር ነው። እግዚአብሔርን ማክበር የመጨረሻው አገልግሎት ነው። ክብር ለጌታ ይሁን። እግዚአብሔር ጸልያን የማይመልሰን ነገሮች ምንድነው? በቃ እርሱ ይክበርበት። ከከበረ የሚከብርበት ከሆነ በቃ እንትን ይላል። ሌላው አራተኛው የምልጃ ጸሎት ነው። የምልጃ ጸሎት ማለት ሰው ቤተሰብን፣ ቤተክርስቲያንን፣ አገርን፣ አይጉርን ይዞ በእግዚአብሔር ፊት መቅረብ ነው። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 2 ላይ ጳውሎስ ምስጋናን፣ ጸሎትን፣ ምልጃን ለሰዎች ሁሉ ለነገሥታት ሊቀርቡ ይገባል ይላል። ምክንያቱም ለሌሎች እንጸልላቸዋለን። ለቤተሰብ አባላት፣ ለቤተ ክርስቲያን፣ በስራ ቦታ ላልምናገኛቸው ሰዎች፣ ለአገር መሪዎች፣ ለአይጉር፣ ለዓለም ለነዚህ ሁሉ እንጸልላቸዋለን። ስራ ላይ ለተሰማሩ፣ በቅርብም በሩቅም ላሉ፣ እየጠፉ ላሉ ነፍሳት፣ ወንጌል ላልደረሳቸው ብሔረሰቦች የእግዚአብሔር መንፈስ ሆነን መቃተት ነው። የምልጃ ጸሎት ሊካሄዱ የሚችሉት በሕይወት ያሉ ቅዱሳንና ኢየሱስ ክርስቶስና መንፈስ ቅዱስ ነው እንጂ የሞቱ ሰዎች መላእክትና ሌሎች ቅዱሳን ሊጸልዩ አይችሉም። ምልጃ የሚያቀርቡ የሚማልዱ በሕይወት ያሉ ክርስቲያን፣ ኢየሱስ ክርስቶስ በአብ ቀኝ ያለው፣ እንደገና ደግሞ መንፈስ ቅዱስ ኢየሱስ ክርስቶስ ሮሜ ምዕራፍ 8:34 ላይ እንደሚማልድ ይናገራል። ሮሜ 8 ከቁጥር 26 ላይ መንፈስ ቅዱስ እንደሚማልድ ይናገራል። እኛ ደግሞ እንደምንማልድ የእግዚአብሔር ቃል ይናገራል። ስለዚህ የምልጃ ጸሎት ባለ ሸክም ያደርገናል። እነዚህ ይዘን እንቀርባለን፣ በእግዚአብሔር ፊት እንማልድላቸዋለን። ምክንያቱም እግዚአብሔር ከኛ ይፈልጋል። ስለዚህ ለምንድን ነው የምንጸልየው? ምክንያቱም ባለ ሸክም ሆነን እንጸልያለን። አንድ ጥቅስ ልስጥና ልጨርስ። ሮሜ ምዕራፍ 15 ከቁጥር 1 ላይ ምን ይላል? እኛ ብርቶች የሆንን የደካሞችን ድካም እንድንሸከም ብሎ ይናገራል። ምዕራፍ 9ና ምዕራፍ 10 ላይ ጳውሎስ ለእስራኤል ልጆች ይጸልያሉ ይላል፣ ለእነርሱ አለቅሳለሁ ይላል። የምልጃ ጸሎት ነው። ስለዚህ እኛ ብንጸልይ የሚጠፉ ሰዎች ይድናሉ፣ የሚሞቱ ይተርፋሉ። እግዚአብሔር ይህንን ሸክም ደግሞ ይስጣን፣ ይርዳን። ክብር ለጌታ ይሁን። ጌታ ቃሉን ይባርክልን። እንጸልያለን። ቅዱስ አባታችን ሆይ በዚህ ሰዓት በልጅ በክርስቶስ ኢየሱስ ስም እጅግ አድርገን እናመሰግንሃለን። የንስሐን ጸሎት፣ የምስጋናን ጸሎት፣ እንደገና ደግሞ እግዚአብሔር አባታችን ሆይ የምልጃን ጸሎት እንዴት መጸለይ እንደሚገባን ስለተናገርከን ክብር ምስጋና ለአንተ ይሁን። ለተደረገልን በጎነትና ቸርነት ያንተ አምላኬ የእግዚአብሔር ስም ይባረክ። በሰማይና በምድር ስም ብሩክ ይሁን። ክብር ከፍ በል። ቀሪውን ሰዓት ሁሉ ደግሞ ቀሪውን ዘመናችን ዕድሜያችንን አንተ ባርክልን። ክብር ተመስገን። በጌታ በኢየሱስ ስም አሜን። ቅዱሳን እግዚአብሔር ይባርካችሁ። እንግዲህ እንዴት መጸለይ እንደሚገባን የአምልኮን ጸሎት አይተናል። ከዛ የንስሐን ጸሎት አይተናል። የምስጋናን ጸሎት አይተናል። እንደገና ደግሞ የምልጃን ጸሎት አይተናል። ቀጥሎ ያለውን ደግሞ እናያለን። የዘላለም አምላክ አብዝቶ ይባርካችሁ። ተባረኩ፣ በርቱ፣ ቀጥሎ ጸሎታችሁን። ቀጥሎ ባለው ጊዜ እንመጣለን። ጌታ ይባርካችሁ። ባይ